በጣም እንደምትጫወቹ። ለማንኛውም ያንቺን መጨረሻ ደርሷል። ይቅርታ እንግዲህ መክሊት፣ ማህደር ከምታስቡ በላይ አውሬ ናት። ደግሞ እኮ የሚገርመው የዲና ትልቅ እህት ብላ ጠራኝ ነው የምትለው። ያ ማለት ደግሞ ነገሮችን ከዲና በላይ ሆና ስትቆጣጠር የነበረችው እቺ ናት ማለት ነው። ነገሩን እንጂ ምን ያስፈራኛል ብለሽ? ኦ ከባለቤትሽ ጋር ተጋጭታችሁ ነው እንዴ? መክሊት አገሩን ለቃ ትወጣልኛለች። ማህደር ደግሞ ምስጢሩን እንደያዘችው እሷ ትቀራለች። እሱን እኮ ነው የባሰ ነው ያልኩሽ። ሳሚን ብቻ አይደለም ሁሉንም ነገር ታውቃለች። አሁን ስራው ተሳክቷል ወይስ አልተሳካም? ምን ነው ዋሽው እንዴ? አንተ ከሌሎች ለየት ባለ ሁኔታ በጣም ተጨንቃል። ሳባ ጉድነን ፖሊሶቹንም አናግሬያቸዋለሁ። ወደዚህ ቤት በድጋሚ መምጣታቸው የሚቀር አይመስለኝም። ሁሉ እንዳለ ልክ ነበር። ከምናስበው ከምንገምተው በላይ ነው የሆነው። እሱን እምልህ ከባድ ሁኔታ ውስጥ ነው ያለው። ሳሚ እንዴት ሳሚ ልታቆቻለች? ገና መምጣት ሆነ አይደል እንዴ? የልትሄጂ እንደሆነ ልትነግሪኝ ትችያለሽ? የመናገር ግዴታ ያለብኝ አይመስለኝም። እሱም ስልክሽ ላይ ያለው ነገር ይወስነዋል። ይገርማል። አንዳንድ ሰዎች ፍቅርን የሚገልጹት የስጋ መቀራረብ ወይም አካል መቀራረብ ብለው ነው ፍቅሩን የሚገልጹት። ራሴ ከምበላ አንቺን አሳልፌ ብሰጥሽ ይሻላል። ምን ሆኖ የሚበቃው? በያ ንገሪኝ። እንደዛ የምታስበው አንተ ስለሆንክ ነው። ኧረ አይደል ኤምባሲ ሄደሽ የምታስጨርሽ ጉዳይ አለ። አይ ደግሞ እይታሽን ቀንሽ እሺ። አይ የምታወራው ነገር እኮ ደስ ብሎኝ እያሰብኩኝ ነው። እንዴት አልከኝ? የሰረቃት ሰው ከመክሊት ጋር ተምታቶበት ሌላ ሰው ሰርቆ እንዳይሆን የአብረንን ምርጥ ጥያቄን ተቀብያለሁ። ትንሽ ዘገየሽ። ይኸውልሽ በእኔ ያለሽ እምነት ይሄን ያህል ከሆነ አላስጨንቅሽ። እኔ መባልን ሳይሆን መሆንን ነው የምፈራውሽ። ጨርሻለሁ። ደህና ወይ? የምን አባሽ ምግብ ነው? ምግብ ምን ያደርግልሻል? ለአንተ ምግብ ምን ያደርግልካል? ጩጫን ይዘሻጣፋሻ እና ታዲያ መጋዘን መጥቻ አጧቸዋል እንዴ? ከብዙ ወንዶች ጀርባ አንድ ቆንጆ ሴት አለች። ከነዛ ቆነጃጅ ሴቶች መሃል ደግሞ አንዷ እኔ ነኝ ማለት ነው። እንብላትልም እንዴ? እንብላ ድሮ ቀረ። ምን አልሽ? ጤነኛ አይደለሽም መሰለኝ። ዝም በይ አንቺ ምላሳም። አንተ ምግብ ካጣት እኔንም ጠቅልለህ ትጎርሰኛለህ። እኔ እዚህ ቤት እንድትገቢና እንድትኖሪ የፈቀድኩልሽ በሆድሽ ያልሽው ልጅ የእኔ ስለሆነ ነው እንጂ ምንም ነገር ከአንቺ ጋር አስቤም ሆነ የተለየ ነገር ኖሮኝ አይደለም። ሄሮላት በማስፈራራትና እንኳ ከረጁ በማለት የሚፈጠር ምንም ነገር አዲስ ነገር አይኖርም። እንጂ እንደ ዳማ ቆርኪ የበተንሽ ፍቅር እዛ ሄደሽ ከበተንሽበት ፈልጊ። ካስፈልጌ ነው። የምናባሽ ጋዝ ነው። ምን ያደርግልሻል? ምግብ ልሰራ ነው። የሰው ቤት ሳያስፈቅዱ ዘው ብሎ መግባት ነውርና በሕግ እንደሚያስቀጣ አታውቂም? ምን ለፈለግናት ልብላበት። ምን አይነቱ ደም ነው? ምን አልሽ? ኢላንጉ ጋፈለህ ልጨብርልክ ብዬ እኮ ነው። አተኔን በጨሬ አታለ እዛ መተህ ትቀመጣለህ። እኔ ባል እኔ እናንተ ማል በተፈጠረው ክፍተት እንደ ትንሽ ዘለ ይገባችኋል። እቺን ትንሽ ትንኛ አስወጣና እኔ እናንተ በቃ በፍቅር እንኑ። ያለሽበትን ንገሪኝና መተን እዛ እናወራለን። ይሄንን ሰው እንዴት ነው የሳባው ሞት እጁ ያለብኝ የሚጠረጠረው? እኔ እንጃ ግን ይመስለኛል። ለጠይቀው እንዴ ይሰርኩኝ እኮ የሰው ልብ የሚመረምሩ አይኖች አሉሽ። አንዴ መልሼ ልደውልልህ።